የውቤን ደመኛ የጎሹን ገዳይ ያሊን መንግስት አፍራሽ ያንን ዘመናዊ አደባባይ ቆሞ አበጀሁ ይላችሁ ይህን ባለ ጊዜ ምን ትሉታላችሁ? ይህ ግጥም የተገጠመው ለመይሳው ካሳ ነበር። ስለ ኢትዮጵያ አንድነት ሲነሳ የመይሳው ካሳ ስም መወሳቱ አይቀርም። ዘመን ሲቀየር ስርዓት ሲለወጥ ስማቸው ከነሙሉ ክብሩ ይጠራል። መይሳው ካሳ ወይም አጼ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ በመሳፍንት ተከፋፍላ የተዳከመችውን ኢትዮጵያን አንድ ለማድረግ ላይና ታች ዘምተው የማሰብ ንጉሥ ነበሩ። የካቲት 4 ቀን 1845 ዓ.ም በ34 ዓመታቸው ደረስጌ ላይ ዘውድ ጭነዋል። ዛሬ ይህን ሰበብ አድርገን ስለ አጼ ቴዎድሮስ ጥቂት ነገር እናስታውስ። አጼ ቴዎድሮስ የኢትዮጵያ ጦር ሰራዊት ስርዓት እንዲይዝና በደሞዝ እንዲተዳደር ለማድረግ ከመሞከራቸው በላይ ዛሬ በጥቅም ላይ ያለው የ10 አለቃ የ50 አለቃ ወዘተ የሚባሉት ማዕረጎች በእሳቸው ዘመን የተጀመሩ መሆናቸውን የታሪክ ጸሐፊዎች ይናገራሉ። መቼ ሞተና መቼ ተረሳ መቅደላ ያለው የቋራው ካሳ ልበልህ አንዴ የለህም ዘመድ ያለ ጎራዴ አንሱ ካላችሁ እናንሳ ወንድ የቋራው ካሳ አባ ሞገድ ሐሰን አማኑ የጣቴን ቀለበት አንተ አድርገው ካሳ በኔም ማጣት ገብቶ አስጨነቀኝሳ የውቤን ደመኛ የጎሹን ገዳይ ያሊን መንግስት አፍራሽ ይህን ዘመናዊ አደባባይ ቆሞ አበጀሁ ይላችሁ ይህን ባለ ጊዜ ምን ትሉታላችሁ? የሚስታቸው አባትና ባላንጣቸው ራሳል ፕሮፌሰር ዶናልድ ክራሚ ቴዎድሮስን ሕይወትና ገጸ ባህሪ ሲገመግሙ ማብራራቱና መተንተኑ ቢጎላቸውም ዘመናዊ ስልጣኔ ሐሳብ የገባቸው የመጀመሪያው የኢትዮጵያ ንጉሥ ነበሩ ይሏቸዋል። ከአጼ ቴዎድሮስ በፊት የነበሩት ነገስታትና መሳፍንት አንዳንድ የዘመኑ አሰራር ሐሳቦች ሳይገለጽላቸው ቀርቶ ሳይሆን እንደ ቴዎድሮስ ግን በስፋትና ያለመታከት ሐሳቡን ግብ ለማድረስ የጣረ ንጉሥ አልነበረም። ይሁን እንጂ ቴዎድሮስ ሀገሪቷን በዘመናዊ መንገድ ለመምራት የሚያስችላቸውን ንድፍ በደንብ ካለመቅረጻቸውም ሌላ በሚወስዷቸው ተቃራኒ እርምጃዎች ምክንያት ዓላማቸው ሊደናቀፍ በቃ። የሚያደርጓቸው የለውጥ ሙከራዎች በዳበሳ እንጂ ሁለገብ የሆነ የለውጥ ፕሮግራም ተከትለው አልነበረም። ከዘመነ መሳፍንት የተወረሱት ማህበራዊና ፖለቲካዊ መዋቅር ብዙም ሊያራምዳቸው አልቻለም። ስለሆነም የጀመሯቸው ወታደራዊና አስተዳደራዊ ለውጦች የኢኮኖሚና ቴክኖሎጂ መሰረት ስላልነበራቸው አየር ላይ ተንጠልጥለው ቀሩ። የአውሮፓውያን የቴክኒክ እርዳታ ለማግኘት አጥብቀው ይማጠኑም የሚሰማቸው አላገኙም። በመጨረሻም ቴዎድሮስ ብቸኛና ግራ የተጋቡ የለውጥ ሐዋርያ ሆነው ቀሩ። ቴዎድሮስ ይከተሉ የነበረውን የአስተዳደር ፖሊሲ ስንመረምር በአንድ በኩል የዘመነ መሳፍንት ማነቆ ምን ያህል ጠንካራ እንደነበረ፣ በያ በኩል ደግሞ ቴዎድሮስም ራሳቸው ተለዋዋጭ እንደነበሩ እንረዳለን። የቴዎድሮስ ለውጥ የማምጣት ፍላጎት ጎልቶ የወጣው ከአስተዳደር መስክ ይልቅ በወታደራዊ መስክ ነው። በአደረጃጀት፣ በስነ ስርዓትና በጦር መሳሪያ። በአደረጃጀት በኩል ቴዎድሮስ ለማድረግ የፈለጉት አብይ ለውጥ ተጠሪነታቸው ለመሳፍንቱ የነበረውን የተበታተኑትን ሰራዊቶች በአንድ አገር አቀፍ ብሔራዊ ሰራዊት ለመተካት ነበር። በዚህም መሰረት ከተለያዩ ግዛቶች የመጡ ወታደሮች በአንድ ሬጅመንት ተሰልፈው እንዲዋጉ በማድረግ ከጠባብ የአካባቢ ስሜት ተላቀው ሰፋ ያለ አመለካከት እንዲኖራቸው ለማድረግ ሞከሩ። ከዚህም በላይ የ10 አለቃ፣ የ50 አለቃ፣ የ10 አለቃ የሚባሉ አዳዲስ የማዕረግ ስሞች በመፍጠር እስካለንበት ጊዜ ድረስ እያገለገለ ያለውን የስልጣን ተዋረድ መሰረቱ። ለወትሮ ሰራዊቱን ያጅበው የነበረውን ጀሌ፣ ገረድ፣ አሽከር ወዘተ በመቀነስ የሰራዊቱን በፍጥነት የመንቀሳቀስና በአጠቃላይም የውጊያ ችሎታ ማዳበር ደግሞ ሌላው በአደረጃጀት በኩል ያመጡት ለውጥ ነበር። ስለ ልኩም ሆነ ስላከፋፈሉ በውል የታወቀ መረጃ ባይኖርም ለሰራዊታቸው ደሞዝ በመቁረጥ ወታደር በየባላገሩ ቤት የመመራትን አስከፊ ስርዓት ለማስቀረትም ሞክረው ነበር ይባላል። የቴዎድሮስ ወታደራዊ ለውጦች ሌላው ገጽታ ደግሞ ሰራዊታቸውን በዘመናዊ መሳሪያ ማስታጠቅ ጥኑ ፍላጎት ነው።
በግዢም ሆነ በምርኮ ቴዎድሮስ ብዙ የጦር መሳሪያ ማካበት ችለው ነበር። የእሳቸው ምኞት ግን ከውጪ የተሰራው መሳሪያ ማግኘቱ ሳይሆን በአገር ቤት ሰርቶ ለማፍራት ነበር። በደባርቂ ውጊያ ማግስት የግብጾችን ባሩድ በመቅበር ከሩቅ የሚፈነዳ መድፍ ለመስራት ሞከሩ። የዚህ መሳሪያ የመፈብረክ የማይታጠፍ ዓላማ ማሳረጊያውም ጋፋት ሆነ። ይሁን እንጂ የጋፋት የዘመናዊ ስልጣኔ መዲናነት ከጅምሩ ብዙ ለማለፍ አልቻለም። ሌላው የቴዎድሮስ ለውጥ ለማምጣት የፈለጉበት ጉዳይ የባሪያ ንግድን በተመለከተ ነበር። ቴዎድሮስ ስር ነቀል የሆኑ ለውጦች ለማምጣት ደልዳላ የፋይናንስ መሰረት እንደሚያስፈልግ ተገንዝበው ይህንንም ችግር ፈታለው ብለውም ከቤተ ክህነት ጋር ተጋጩ። እንደ አፄ ቴዎድሮስ አላየሁም ኩሩ ሊመጡ እንግሊዞች ምክር ሊማከሩ ባርመሞ ሸኟቸው ሳያነጋግሩ እኔ መዩ ቱርክ ባይ የምሸሽ ደጃች ካሳ ገና ሽፍተው ከነራስ አሊ ስለ እርቅ ካህናት በሚላክላቸው ጊዜ በበጌምድር ያሉትን ብረት ሰራተኞች ሰብስበው 1000 ማረሻ አስቀርበው አረር ያስቆርጡ ነበር። የድሮ ጠመንጃ ባሩድና ብረት በአንድነት በጨርቅ የተጠቀለለ ይጎርስና በሚተኮስበት ጊዜ የባሩዱ የማስፈንጠር ኃይል አረር የተባለችውን ብረት አስፈንጥሮ ስለሚወረውራት ለታለመበት ግብ አደጋ ታደርሳለች ይላል ጋሽ ጳውሎስ። ገሪማ ታፈረም ስለ ደጃች ካሳ ሽፍትነት ዘመን ሲያወሱ በዚህ ዘመን ቋራ አጥብቆ ጠፍ ሆኖ ስለነበር ልጅ ካሳ ብዙ ገንዘብ አውጥተው መቆፈሪያ ግዛና ቆፍር ብለው ለባላገሩ ሰጡት። እሳቸውም በወታደራቸው ዱሩን እያስመነጠሩ ማስቆፈር ብዙ እህል ዘሩ። ባላገሩም እሳቸውን በመከተል እህል በብዛት ስላበቀለ ጥጋብ ሆነ፣ አገሩም ለማ ይላሉ። በሌላ ጊዜም ደጃች ካሳ ራስ አሊ ደጃች በለውንና ብሩ አሊጋዝን ብዙ ጦር ሰጥተው ሲያዘምቱባቸው ጨውድባ ላይ የእንጨት መድፍ አስፈልፍለው ላይላው በብረት አስጠምጥመው የብረት አረር አድርገው ለጉመው ከዚህም ሌላ ባሩድ በሸክላ ያደረጉ ምድሩን አስቆፍረው የመጣባቸው ጦር ከሚሰፍርበት መሬት ውስጥ ቀብረው በረጃጅም ቀርከሃ ባሩድና ጠረጠንቅ አድርገው ለመተኮስ እንዲመች ውስጥ ለውስጥ ከምሽጋቸው ድረስ አስመጡት። ይሁንም ይህ ምናልባትም በኢትዮጵያ የመጀመሪያው የፈንጂ ቀበራ በአንድ ወታደር ምክንያት ግሙን ሳይመታ ቀረ። የደጃች ካሳ ወታደር ተይዞ የምታደርጉት ጥበብ ምንድነው? ሳናርድ በፊት ተናገር ተብሎ ሲመረመር የተቀበረው ሚስጥር አውጥቶ ስለተናገረ ነበር ግሙን ሳይመታ ይቀረው። ቴዎድሮስ የሚመጣውን የውጭ ሀገር ሰው ሁሉ ሲገናኙ ዋናው ጥያቄያቸው ምን ስራ ታውቃለህ ማለት ነበር። ምንም አላቅም ካለ ዳግመኛ ያነጋግሩት። ፈጥኖም ከኢትዮጵያ እንዲወጣ ያዛሉ። ለምሳሌ ሄንሪ ዱፍተን የመጣ ጊዜ ከቴዎድሮስ ጋር ተገናኘ። ራሱ ሄንሪ ዱፍተን እንደጻፈው የባሩድና የእርሳሱን አሰራር ትችላለህ ቢሉት የለም እንዲህ በማለት ያዝናለሁ እንጂ አላውቅበትም፣ በአገሬም ቢሆን በጉምሩክ ጻፊነት ሰራ የነበርኩ ነኝ አላቸው። አፄ ቴዎድሮስም ይሄም መልካም ነው፣ አንድ የእንግሊዝኛ ጻፊ እንዲኖረኝ ብዙ ጊዜ አስብ ነበር፣ አሁን አንተ በዚያ በኩል ታገለግለኛለህ አሉት። ቴዎድሮስ የሰበሰቧቸውን ፈረንጆች መቅደላ አስቀምጧቸው በዚያን ያለው ብርድና ሌላም ሁኔታ ለፈረንጆቹ አልመች ስላለ ጆን ቤል ከቴዎድሮስ አስፈቅዶላቸው ከመቅደላ ተራራ ላይ እንዲወርዱና ጋፋት እንዲኖሩ አስደረገ። ጆን ቤል በዚህ ልመና የገባው ከኢትዮጵያዊት የወለዳት ሴት ልጁ ዋልድሜርና ግብታ ከባሏ ጋር መቅደላ ስለነበረች በሷም ውትወታ ጨምሮ ከቴዎድሮስ ፈቃድ እንደተገኘም በሰኔ ወር 1852 ዓ.ም ወደ ጋፋት ሄዱ። በዚያም በህብረት እየሆኑ 12 ትናንሽ ቤቶች ሰሩ። በዚህ አይነት የህብረት አሰራር እያንዳንዳቸው 2 ጎጆ አገኙ። አንድ ቤት የመኝታና እልፍኝ ሲሆን አንደኛው ማድ ቤት ነበር። ጋፋትም የአውሮፓውያን ሰፈር ሆነ። አንድ ቀን ንጉሱ ዋልድሜርን እናንተ የአውሮፓ ሰዎች በጣም ብልሆች ናችሁ፣ ግን ችሎታችሁን ደብቃችኋል። አሁን በጣም ትልቅ የሆነ መድፍ እንድትሰሩልኝ ፈልጋለሁ። መስራቱን አናውቅበትም ብትሉ ሁላችሁም ዋሾች መሆናችሁን እረዳለሁ ብለው በድንገት ማዘዛቸውን ራሱ ዋልድሜር ጽፎታል። ዋልድሜር ስለራሱ አስተሳሰብ ሲጽፍ አናውቅበትም ብል ሁላችንም ይገሉናል፣ እናውቅበታለንና እሺ እንሰራለን ብለም ካልሰራን ያው መገደላችን ነው ብዬ ጥቂት አሰብኩና ለመስራት የምንችለውን ሁሉ ለማድረግ እንሞክራለን አልኳቸው። ቴዎድሮስ በዋልድሜር አመላለስ ተደሰቱ። ስራውም እንዲጀመር ማዘዙ። በውሳኔያቸው መሰረትም የመድፉን ሞዴል በወረቀት ላይ ሰርተው ዋልድሜር ለቴዎድሮስ አቀረበ። ንጉሱም ስዕሉን አይተው ከተስማሙ በኋላ
በአስቸኳይ እንዲሰራ አዘዙ። የጉልበቱን ሥራ የሚረዷቸውም በሺህ የሚቆጠሩ ሰዎችን ሰጧቸው። ከሁሉም የተሻለ ዕውቀት ያለው ሞርዝ ነው። ሞርዝ በፊት የራሺያ ወታደር ነበርና በኋላም የፖላንድ ወታደር የነበረ ነው። ወደ ኢትዮጵያ የመጣውም ለጉብኝት ሀገር ለማየት ነበር። የብረት ማቅለጫውን ምድጃ ከሸክላ እንዲሰራ ተወሰነ። ከዚያ ስለሚቀጥለው ሥራ ዕውቀት የላቸውም ነበርና እየተሰበሰቡ ራሳቸውን ገጥመው ከየመጽሐፉ መረጃ ይፈልጉ ጀመር። ባሸዋ በተደባለቀ አፈር ሸክላ ሰርተው ምድጃውን ካበጁ በኋላ ለማቅለጥ ቢሞክሩ ብረቱ ቢቀልጥም አልወርዳለ። አሁን የቀራቸው እድል እንደገና በሌላ ዘዴ መሞከር ነው። በየባለ ሀገሩ እየዞሩ ለሸክላ መስሪያ የሚሆን ጥሩ አፈር ይፈልጉ ጀመር። አፈሩን አግኝተው እንደገና ምድጃው ተሰራ። አሁን ከማቅለጫው ብረቱ እየቀለጠ ይወርድ ጀመር። ሁሉም ተደሰቱ። ብረቱ በብዛት ቀልጦ ከመጨረሻው ደረጃ በደረሰበት ጊዜ ቴዎድሮስ መጥተው ከሁለቱ ምድጃዎች መሃል ከቆሙት ፈረንጆች አጠገብ ሆነው የዋልድሜርን እጅ ያዙና አሁን ምን እንደሚደረግ ንገረኝ፣ ትእዛዝ እንድሰጥላችሁ አሉት። ዋልድሜር ራሱ እንደጻፈው ንጉሱ በድንገት እጁን ሲይዙት በጣም መደንገጡን ገልጿል። ከምድጃው ይጨምሩኛል ብሎም አስቦ ነበር። በዚያን ጊዜ ደግሞ ዋልድሜር ስራው ባይሳካም ብረቱን ካቀለጡት ምድጃዎች ውስጥ ይጨምሩናል እያለ ያስብ ነበር። ብረቱ ደህና ሆኖ መቅለጡን ያየው ዋልድሜር ወደ ቴዎድሮስ ጠጋ ብሎ የምድጃዎቹ ቦዮች እንዲከፈቱ እንዲያዙ ነገራቸው። በቴዎድሮስ ትእዛዝ ሲከፈትም የቀለጠው የብረት ወንዝ 20 ደቂቃ ያህል ከወረደ በኋላ የሞዴል ጉድጓድ ውስጥ ሞላ። ንጉሱም ተደስተው የመድፉን ስም ሴባስቶፖል ብለው ሰየሙት። ብረቱ ቀልጦ የገባበት ሞዴል ቦታ ከ3 ቀን በኋላ ሲከፈት ጥሩ ፎርም ይዞ ተገኘ። በመድፉ ሥራ ላይ ለተካፈሉት አውሮፓውያንም የክብር ቀሚስ በወርቅና በብር ዕቃ ያጌጠ ፈረስና በቅሎ ሸለሟቸው። ለእያንዳንዳቸውም 1 ሺህ ብር ሰጧቸው። የመጡበትንም የሚስዮን ሥራ እንዲሰሩና እንዲያስተምሩ እየተሰበሰቡ እንዲጸልዩ ፈቀዱላቸው። ቴዎድሮስ ፈረንጆቹን በሽልማት ካስደስቱ በኋላ ለመድፉም ሆነ ሌላ ዕቃ ማጓጓዣ የሚሆን ጋሪ እንዲሰሩ ጠየቋቸው። እነሱም ተረባርበው 14 ጋሪዎችን ሰሩ። የጋሪዎቹን ሥራ ከጨረሱ በኋላ የቴዎድሮስን ወደ መጥፎ ተግባር ከሚመሯቸው ወደድ ባይ ሰዎች አንዱ ቀርቦ ከእንግዲህ ከነሱ የምንፈልገው ነገር የለምና እነኚህ ነጭ አህዮች ይገደሉ ብሎ እንደገና ቢያስታውሳቸው ጂል መድፉ የሚሄድበትን መንገድ ማን ሊሰራው ነው ብለው መለሱለት። ቴዎድሮስ መድፉ ተተኩሶ ምን ያህል ርቀት ለመምታት እንደሚችል ለማየት ፈለጉ። መድፉና ጥይቱ በሚሞክርበት ቀን ቴዎድሮስ ወደ ጋፋት መጡ። ከደብረ ታቦር እስከ ጋፋት ያለው መንገድ ርቀት 5 ኪሎ ሜትር ያህል ይሆናል። ስለ መድፉ አተኳኮስ ሁኔታ ዱፍተን ሲናገር እኛም ሚስተር ሳልመር ግቢ ሆነን ተቀበልናቸው። ግቢው አርቆ ለማየትም አመቺ ነበር። ምንጣፍ ወጥቶ ተነጠፈና ንጉሠ ነገሥቱ ተቀመጡ። ሙሴ ለጀን አጠገባቸው እንዲቀመጥ ፈቀዱለት። ሌሎቻችንም በያገኘንበት ቦታ ተቀመጥን። ይህ ጥይት በተተኮሰበት ጊዜ ንጉሱ በሐሳብ ተመስጠው ነበር። ራሳቸውን ደፍተው ከማንም ጋር አይነጋገሩ ነበር። እስከናካቴውም ከንፈራቸውን እንኳን ሲከፈት አላየው። ሁኔታቸው ተኩሱ ውስጥ ይሳካ ድረስ አልተለወጡም። ከተተኮሰ በኋላ ዙሪያቸውን ተመለከቱ። አውሮፓውያኖቹ ፈዘዙ። ንጉሱም ከዚህ የበለጠ ጥይት እንዲሰራላቸው ጠይቀው ፈለጉትን ነገር ሁሉ እንደሚቀርብላቸው ነገሯቸው። ይህ ሁኔታ በሚካሄድበት ጊዜ ቴዎድሮስ ከምንጣፉ ላይ አጠገባቸው ከሳቸውና ከሙሴ ሌጀን መሃል ከተቀመጠው ከሙሴ ቡርጋር ልጅ ጋር ይጫወቱ ነበር። ይህም እንግዳ ነገር ነበር። የዚህ ጦረኛ ሰው ክንድ በሺዎች የሚቆጠሩ ሰዎችን የገደለ ክንድ ከአንድ ትንሽ የነጭ ልጅ ጋር ሲጫወት ማየት ድንቅ ነገር ነው ብሏል ዱፍተን። ምንም እንኳን በዘመናቸው ባለሞተር መኪና ቀርቶ ህዝብ የሚመላለስበት ሰረገላ እንኳን በኢትዮጵያ ውስጥ ባይኖርም ቴዎድሮስ ኢትዮጵያን በሙሉ በመንገድ ለማገናኘት ከፍተኛ ምኞትና ሐሳብ ነበራቸው። ሄንሪ ዱፍተን በኢትዮጵያ ውስጥ ያሉት ሚስዮናውያን መንገድ እንዲሰሩ በብዙ መቶ የሚቆጠሩ ረዳት መንገድ ሰሪዎች መስጠታቸውን በመጽሐፉ ይገልጽና ይህም ሊሆን የቻለው ሚስዮናውያኑ
አንድ ቀን ከንጉሱ ጋር ባጀብ ሲሄዱ ብዙ ድንጋይና ቋጥኝ ካለበት ቦታ ደረሱ። እዚያም ሆነው አውሮፓውያኑ በአውሮፓ መንገድ ላይ እንዲያለ መሰናክል ያለመኖሩንና መንግስት መንገድ ማሰራቱን ነገሯቸው። ቴዎድሮስም ወዲያው ከበቅሏቸው ወረዳቸውንና ድንጋይ ማንሳታቸውን ያየ ሁሉ ከበቅሎና ከፈረሱ እየወረደ ድንጋዮቹን ያነሳ ጀመረ። ወዲያውንም ድንጋዮቹም ሆኑ ቋጥኞቹ ተነስተው ጥቂት ማይሎች ርዝመት ያለው ስፍራ ጥሩ መንገድ ሆነ። አንድ ቀን ደግሞ በመንገድ ሲሄዱ መሬቱ ተሰነጣጥቆ ፈረስና በቅሎ አላስኬድ ሲል ተመልክተው ያን ጊዜ በእግራቸው ነበርና የሚጓዙት ቆም ብለው በያዙት ጦር መሬቱን እየቆፈሩ ሲያስተካክሉ ያየው ሰራዊት በአንድ ጊዜ መንገዱን ደልድሎ ጥሩ መንገድ አደረገው ይላል። መኪናም ሆነ ሰረገላ በሌለበት ሀገር መንገድ ለመስራት ቴዎድሮስን ያሳሰባቸው መንገዱ ሁሉ በየአቅጣጫው በየድሩ ውስጥ በመሆኑና ሽፍታውና ሌባው ነጋዴዎችን እየዘረፈ በማስቸገሩ ደንበኛ መንገድ በሚስዮናውያኑ ለማሰራት ስለፈለጉ ነው። ዋናውን ከተማቸውን ደብረታቦር አድርገው መንገዶች ሁሉ ከደብረታቦር ጋር እንዲገናኝ ለማድረግ ወጠኑ። ከጎንደር ከጎጃምና ከመቅደላ ጋር በአውራ ጎዳና ለመገናኘትና ከነዚህም መንገዶች ቅርንጫፍ ከሌሎች ከተሞች ጋር እንዲያገናኝ እንዲደረግ ፕላን አወጡ ሲል ሄንሪ ይገልጣል። ቴዎድሮስ ወደ ዋድላ ሲሄዱ ከሚስዮናውያኑ አንዱ ሳልሙለር የሚያሰራውን የቤተ ሐራም መንገድ ሊጎበኙለት ሄዱ። ከዚያም እንደደረሱ ሳልሙለር የሚረዳኝ አጥቼ ብቻዬን ሆንኩ ብሎ ለአጤ ቴዎድሮስ አመለከተ። ይህን የሰሙት ቴዎድሮስ በጣም ተቆጥተው ይሄ ከሩቅ አገር መጥቶ ሲሰራ ያገሬ ሰው እምቢል ብለው የዋድላው መስለኔ ይመር ጎዳና የተባለውን ገርፈው እንዲታሰር ማድረጋቸውን አለቃ ዘነብ ጽፏል። ለሳልሙለርም የራሳቸውን የሚቀመጡበትን በቅሎ ከነሙሉ ዕቃው ሸለሙት። የጨጨሆውን መንገድ ለሚሰሩት ለፍላድ 300 ብር፣ ለቤንደር ለኪስሌና ለዋልድሜር 600 ብር ቀሚስ ድርብ እያለበሱ ሸለሟቸው። ሚስዮናውያኑ መንገድ ከመስራታቸው ሌላ በሰሩት መንገድ ዕቃ የሚያመላልስ ጋሪ ሰርተው ነበር። ይህ ብቻ ሳይሆን በውሃ ኃይል እየዞረ ልዩ ልዩ መንኮራኩሮችን የሚያዞር መኪናም ተሰርቶ ነበር። በዚያን ዘመን የቅጥቀጣና ልዩ ልዩ ሙያ ያላቸው የሚባሉ ኢትዮጵያውያን ሁሉ በሚስዮናውያኑ ዘንድ ተሰብስበው እንዲሰሩና እንዲማሩ ተደርገው ነበር። ሳልሙለርና ዋልድሜር ኢትዮጵያውያንን በሚገባ የእጅ ሥራ በማስተማራቸው ቴዎድሮስ ተደስተው በየጊዜው ስራው ወደሚሰራበት ወደ ጋፋት እየተመላለሱ ይጎበኟቸው ነበር። አዳዲስ ስራዎች ተሰርተው በሚያዩበት ጊዜም ዋልድሜር እንደጻፈው የሚያሳዝኑ እጆች አሁን እነኚህንም አፈር ይበላቸው ሆናል እያሉ የዋልድሜርን እጅ ይስሙ እንደነበር ጽፏል። መጋቢት 6 ቀን 1858 ዓ.ም ቴዎድሮስ ለራሳም በጻፉት ደብዳቤ ቱርኮች አገሬን ይዘውብኝ ባላንጋራ ሆነውኛልና መርከብ የለኝ በባህር አልችላቸው ብለው ነበር። በዚህ ምክንያት የእንግሊዝ እስረኞችና ሚስዮናውያኑ መርከብ እንዲሰሩላቸው ትእዛዝ ሰጡ። ስለዚህ ጉዳይ ዶክተር ብላንክ ሲጽፍ የጋፋት ሰዎች መርከብ መስራት እንዲጀምሩ ሊታዘዙ ስለ መርከብ ሥራ ምንም እንደማያውቁ ገልጸው ነገር ግን ችሎታ ያለው ሰው ከመራን ለመስራት ፈቃደኛ ነው። በተጨማሪም ለመርከብ ሥራ ችሎታ ያለው ሰውና መሳሪያ ከእንግሊዝ ሀገር ሚስተር ራሳም እንዲያመጣላቸው እንዲጠይቁት የሚጠይቁትንም ሚስተር ራሳም በደስታ እንደሚፈጽም አረጋገጡ። ከጥቂት ቀናት በኋላ አጤ ቴዎድሮስ ለሚስተር ራሳም ደብዳቤ ጽፈው የመርከብ ሰራተኞች ከእንግሊዝ ሀገር እንዲያስመጣላቸውና ሰራተኞቹ እስኪመጡ ድረስ እንዲቆይ ስለጠየቁት ሚስተር ራሳምም ወደ እንግሊዝ ሀገር ቢመለስና የግርማዊነታቸውን ፍላጎትና ጥያቄ ለንግስቲቱ አስረድቶ ለማስፈጸም የሚቀለው መሆኑን ካስረዳ በኋላ ግርማዊነቱ ከዚሁ እንዳለው ደብዳቤ እንድጽፍ ከፈለጉም ልጻፍ ሲል መልስ ሰጠ። ቴዎድሮስ በዚህ የረጅም ጊዜ ሐሳብ አልተስማማም። የእንግሊዝ እስረኞችም ተጠይቀው መርከብ ለመስራት ያለመቻላቸውን ገልጸዋል። ሚስዮናውያኑ አናውቅበትም ብለዋል። ለዚህ መፍቻው ቁልፍ ራሳቸው ቴዎድሮስ በመሆናቸው ለመስራት ስራውን መጀመር እንዳለባቸው ተገንዝበው ቴዎድሮስ የመርከብ ስራቸውን ጀመሩ። ሐሳባቸውም እሳቸው ስራውን ቢጀምሩ ሌሎች አውሮፓውያን ስለሚረዱ ስራው ከፍጻሜ እንደሚደርስ በመተማመን ብላንክ ሲጽፍ ራሳቸው ወርደው መርከብ መስራት ጀመሩ። ሌሎችም አውሮፓውያን በመረባረብ ስለረዷቸው ታላቅ መርከብ ተሰራ። እንዲያውም ፓድል ስቲመር ፈልስፈው ሰርተው ነበር። ዳሩ ግን ሎኮሞቲቭ ሳይሰራ ቀረ። ጀልባውን የሚያንቀሳቅሰው ሁለቱ መንኮራኩር በጣም ትልቅ ስለነበረ ወደ ውሃው ውስጥ ጠልቆ እንዲገባ ለማድረግ በመቶ የሚቆጠር ሰው ያስፈልግ ነበር። በዚህ ጀልባ ሥራ መንፈሳቸው በጣም ተመስጦ ስለነበር ጊዜያቸውን በሙሉ ለዚህ ተግባር ስላዋሉት ከሰፈራቸው 4 ማይል ርቆ ከሚገኝ ስፍራ ላይ ኃይለኛ ጠላት ተነስቶ እንኳን ሳይሰሙ ቀርተዋል ብሏል። ይህ በኢትዮጵያ ለመጀመሪያ ጊዜ በሞተር የሚንቀሳቀስ ጀልባ የተሰራው በ1858 ዓ.ም ነበር። ራሳም ስለነዚሁ መርከቦች ሥራ ሲገልጽ
በስራው ቴዎድሮስም ተካፋይ ነበሩ። 60 ጫማ ርዝማኔና 20 ጫማ ስፋት ያላቸው 2 ጀልባዎች ተሰሩ። እነዚህ 2 ጀልባዎች እያንዳንዳቸው 100 ሰዎች ሲጫኑባቸው ጀልባዋ ወደ ባህር ውስጥ የዘቀለችው 4 ኢንች ያህል ብቻ ነበር። ሚስዮናውያኑና ህዝቡ ተሰብስቦ በአድናቆት ጀልባዎቹን ሲመለከት ቴዎድሮስ ደግሞ በጣም ደስ ብሏቸው ነበር። ጀልባዋ በምትሞከርበት ጊዜ እኛን ይዘውና ሄዱ። መልእክተኛ ልከውም እናንተን የተውኩበት ምክንያት ምናልባት ጀልባዋ የሰጠመች እንደሆነ ውሃ ውስጥ ገቡና ትበሰብሳላችሁ ብዬ ነው አሉ። በደህና ከተመለሱም በኋላ አንድ የባህር ኃይል እንድናቋቁም ጠየቁ ብሏል። በቴዎድሮስ ታሪክ ውስጥ በኢትዮጵያ ህዝብ ዘንድ ጎልቶ የሚታየው መድፍ ማሰራታቸው ብቻ ነው፣ ግን ብዙ ሥራ አሰርተዋል። ሚኒሳው ካሳ ወይም አጼ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ በመሳፍንት ተከፋፍላ የተዳከመችውን ኢትዮጵያን አንድ ለማድረግ ላይና ታች ዘምተው የማሰሉ ንጉሥ ነበሩ። የካቲት 4 ቀን 1845 ዓ.ም በ34 ዓመታቸው ደረስጌ ላይ ዘውድ ጭነዋል።